አንተ ወጣት ስትሆን ሁሉም ለራሱ አድቫንቴጅ ይጎትታል right ሁሉም ለምሳሌ ገርልፍሬንድህም ለራሱ አድቫንቴጅ ትጎትታለች ፋሚሊህም ለራሱ አድቫንቴጅ ይጎትታል ቦስህም አለቃ ስራ ቦታ ያለም ለራሱ አድቫንቴጅ ሁሉም so you are like in every way ነው የምትወጣው right so ሁሉ ጊዜ ትንሽ ታይም ወስደ ለራሴን መጎተት ፈልጋለሁ I have to stand ለራሴ ጀመር ፈልገው ነው ማድረግ ያለብኝ so write that down and then plan out አለት and then አጥና like እንዴት ያንን ፕላን ጥሩ ላደርገው ይችላል right ከዛ በኋላ focused and dedicated ከዛ በኋላ የሚጎትቱ ነገሮች በሙሉ አያንገጫግጩም still ሁሉ ነገር ወጥሮ ነው የምትሄደው in life እየጨመረ ነው የሚሄደው ግን stronger ከሆንክ ችግር የለውም ይገሚ ለምሳሌ እንደዚህ ቢልዲንግ አስበው ይሄ ቢልዲንግ አሁን ለምሳሌ ሌላ 4 ፍሪጅ እዚህ ቤት ብታስገባ ወይ ሌላ ነገር ብትጨምር ምንም አይሆንም because already it's strong enough ምንም ነገር አንተ ታስበው አንተ ልታመጣ የምትችለው ነገር በሙሉ ታስበው ቢልድ ስለሚደረግ ይገሚ አታስበባ አንድ ፍሪጅ ቢጨምር አፓርትመንት ቨርሲዮን አትል so you have to be like that already የሚመጡ በምንም አይነት ነገሮች ላይ አነቃንቁ ራስን መስራት አለብህ so ብዙ ጊዜ ምንድነው ምን ሆኖ መሰለ ያም ሲጎትተ distracted ትሆናለህ ከዛ በኋላ you lose your ground ካራክተርን ታጣለህ ማለት ነው ይዛኔ የበለጠ የጎተተ ይወስዳል that means ለምሳሌ ገርልፍሬንድ ከሆነች በጣም የምትጎትተ እና ወደ እሷ ላይፍ በጣም የምታመጣው ላይፍ በሷ መንገዶች ዳይሬክትድ ይሆናል እሷ በፈለገችው so on የሷ ላክ ላይ ነው የምትሆነው ማለት ነው ምን ማለት ነው እሷ ለአንተ በጣም ጥሩ የምትፈልግ ሰው ከሆነች ጥሩ ቦታ ትሄዳለህ ግን በሷ ነው እየሄድክ ያለው እሷ ደግሞ በቃ የሆነ ያህል ካንተ ጋር ፈና አርጋ የምትሄድም ከሆነች መሀል ላይ የሆነ ቀን ቻው ስትል ብዙ እናቃለን